ሰላም እንዴት ናችሁ? ዛሬ እንደተለመደው ጠቃሚ በሆነ ቪዲዮ መጥቻለሁ። ዛሬ የምናየው ፎሬክስ ለመጀመር ወይም ትሬድ ለማድረግ የሚያስፈልጋችሁ ምን አይነት ኮምፒውተር ወይም ላፕቶፕ እንደሆነ አሳያችኋለሁ። ፎሬክስ ለመጀመር ግዴታ ከፍተኛ ዋጋ ያላቸው ኮምፒውተር መግዛት አግባብ አይደለም። ነገር ግን ኮምፒውተሩ ግዴታ እነዚህ ነገሮችን ማሟላት አለበት። መጀመሪያ ላይ የምናየው የኮምፒውተር ሃርድዌር መስፈርቶቹን ነው። ይህ ስንል የመጀመሪያው ፕሮሰሰር ወይም ሲፒዩ ነው። ሲፒዩ ማለት የኮምፒውተሩ አእምሮ ማለት ነው። ብዙ የገበያ መረጃዎችን ወይም ቻርቶችን በአንዴ ለማግኘት ቢያንስ ኢንቴል ኮር i5 ወይም AMD Ryzen 5ኛው ጄኔሬሽን ወይም እስከ 8 ወይም ከዛ በላይ መሆን አለበት። ሁለተኛው ደግሞ ራም ነው። ትሬዲንግ ሶፍትዌሮችን እንደ ሜታ ትሬደር ወይም ትሬደር ቪው ብዙ ሜሞሪ ይዛሉ። ስለዚህ ቢያንስ 8GB ራም ያስፈልጋቸዋል ማለት ነው። ለተሻለ ቅልጥፍና ደግሞ 16GB ይመከራል። ሶስተኛው ደግሞ ስቶሬጅ ነው። ስቶሬጅ ደግሞ የግድ SSD መሆን አለበት። SSD ኮምፒውተር እና ሶፍትዌሮችን በሰከንዶች ውስጥ እንዲከፍቱ ያደርግልናል። ስቶሬጅ ካፓሲቲው ደግሞ 256GB ወይም 512GB SSD መሆን አለበት ማለት ነው። አራተኛው ደግሞ ባትሪ ላይፉ ነው። በሀገራችን ያለው የኃይል መቆራረጥ በግምት ውስጥ በማስገባት ቢያንስ ከ4 እስከ 6 ሰዓት የሚቆይ ባትሪ ያለው ላፕቶፕ መምረጥ አለባችሁ። ፎሬክስ እና ኮምፒውተር ጋር በተገናኘ በዋናነት ማወቅ ያለባችሁ ነገር የመጀመሪያው የኢንተርኔት ፍጥነትና ቀልጥፍና ነው። ለፎሬክስ ትሬዲንግ ለኮምፒውተር በላይ ኢንተርኔት በጣም ወሳኝ ነው። የኢንተርኔት መቆራረጥ ካለ የከፈታችሁ ትሬድ ፌል ሊያደርግባችሁ ወይም ሊበላሽባችሁ ይችላል። ሁልጊዜ አማራጭ ወይም ባክአፕ ኢንተርኔት ያስፈልጋችኋል። ለምሳሌ እንደ ሞባይል ዳታ ሊሆን ይችላል። እንደዚህ ያስፈልጋችኋል ማለት ነው። ሁለተኛው ደግሞ ስክሪን ወይም ዲስፕሌይ ነው። ብዙ ቻርቶችን በአንዴ ለማየት ፉል ኤችዲ የሆነ ወይም 1800 ፒክሰል ቢሆን ይመረጣል ማለት ነው። ሶስተኛው ደግሞ የትሬድ ሶፍትዌር ወይም ፕላትፎርሞች ነው። አብዛኛው ትሬድ የሚጠቀሙት ሜታ ትሬድ 4 ወይም ሜታ ትሬድ 5 ነው። እነዚህ ሶፍትዌሮች ደግሞ በዊንዶ ላይ የተሻለ ሁኔታ ይሰራሉ። ነገር ግን ማክ ኮምፒውተሮች ላይ አንዳንዴ ያለመመጣጠን ስለሚኖር የመቆራረጥ ችግር አለባቸው ማለት ነው። ብዙ ጊዜ የሚመከሩት ኮምፒውተሮች ወይም ላፕቶፖች ደግሞ በኢትዮጵያ ውስጥ ሆናችሁ በቀላሉ ታገኟቸው የምትችላቸው እንደ ዴል ላፕቶፕ ወይም HP ላይትቡክ ሲሪየስ። እነዚህ የተሰሩት ለቢዝነስ ክላስ ስለሆነ ብዙ ሰዓት እንድትሰሩ ወይም በደንብ ትሬድ እንድታደርጉ ያግዛችኋል ማለት ነው። ለባትሪ ጥንካሬና ለኪቦርድ አጠቃቀም ቀላል የሆነው ደግሞ ሌኖቮ ቲክባር ነው። እሱን መምረጥ ትችላላችሁ ማለት ነው። ጥሩ ገንዘብ ወይም ፋይናንሻሊ ጥሩ ገንዘብ ካላችሁ ደግሞ ማክቡክ ኤር ወይም M2 ቺፕ በጣም ፈጣንና ቶሎ ባትሪያቸው ቶሎ አልቅም። ምክንያቱም የመቋቋም አቅም ስላላቸው በቀላሉ ባትሪው አልቅም ማለት ነው። በአጠቃላይ ሁልጊዜ ኮምፒውተር ስትገዙ በደንብ አይታችሁና በደንብ አጣርታችሁ መሆን አለበት። ስለዚህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ቪዲዮ ከጠቀማችሁ ላይክ፣ ቻናላችን ደግሞ ሰብስክራይብ በማድረግ እኛን ደግፉን። ያልገባችሁ ወይም ግልጽ ያልሆነ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁሉ